ታምረ ማርያም እንደዚህ ነው። ታምረ ማርያም ገጽ 29 መቅድም ነው እንደዚህ ቢለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ ጣዖት አምላኪነት ነው። ይህ ጣዖት አምላኪነት ነው። ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከት። እነግራለሁ፣ በፈጣሪ ፋንታ የተፈጠረን ማምለክ ጣዖት አምላኪነት ነው። ማርያምን ማምለክ ጣዖት አምላኪነት ነው። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። መርቆሪዎስን ማምለክ ጣዖት አምላኪነት ነው። ሁሉ በእርሱ ሆነ የሚለው ቃል ይዛችሁ እርግጠኛ የምትሆኑበት ጉዳይ አንድ ጉዳይ ነው። እሱ ፈጣሪ እንጂ ተፈጣሪ አይደለም። እሱ ፈጣሪ እንጂ ተፈጣሪ ስላልሆነ አምልኮ ዲሰርቭ ያደርጋል። I am the Alpha and the Omega.